ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በማህበራዊ ዘርፍ ተግባራት ላይ ያተኮረ የምክክር መድረክ እየተካሄደ ይገኛል። የማህበራዊ ልማት ምርታ ለሀገር ግንባታ በሚል መሪ ሀሳብ እየተካሄደ በሚገኘው መድረክ ላይ በዘርፉ ባለፉት 8 ዓመታት የተመዘገቡ ውጤቶች በሚኒስትሮች ቀርበዋል። በመድረኩ በተለይም በትምህርት፣ በጤና፣ በክህሎት መር የስራ ዕድል ፈጠራ እንዲሁም በባህል፣ በኪነ ጥበብ ስፖርቶችና በሴቶችና ማህበራዊ ጉዳዮች የተመዘገቡ ውጤቶችም በስፋት ተብራርተዋል። ባልደረባችን ምስክር ስናፍቅ በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመር ላይ ይገኛል። ምስክር እንዴት አመሻ? አጠቃላይ መረጃ ምን ይመስላል የሚለውን እስቲ ለተመልካቾች አመሰግናለሁ። በዛሬው ዕለት እንግዲህ የማህበራዊ ምርታ ለሀገር ግንባታ በሚል መሪ ሀሳብ ወደ 5 የተለያዩ መስኮች ላይ ባለፉት 8 ዓመታት ምን አይነት ስራዎች ነው የተሰሩት በሚለው ጉዳይ ላይ ትኩረቱን ያደረገ የምክክር መድረክ ነው የተካሄደው። እነዚህም የትምህርት መስኮች የትምህርት፣ የጤና፣ የስራና ክህሎት፣ የሴቶችና ማህበራዊ ጉዳይ እንዲሁም የባህልና ስፖርት ዘርፎችን የተመለከቱ ናቸው። በእነዚህ ዘርፎች ውስጥ ባለፉት ዓመታት የተሳኩ ስራዎች ምንድናቸው፣ የጎደሉት ጉዳዮችስ ምንድናቸው በሚለው ዙሪያ ላይ በተደረገው የምክክር መድረክ ላይ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ተገኝተዋል። በዋናነትም እንዲህ ያሉት መድረኮች ግብዓት ማግኘት የሚቻልባቸውን መድረኮች ለመፍጠር የተዘጋጁ ናቸው። በተለይም ደግሞ ከተሰሩ ስራዎች ባሻገር ሊሟሉ ይገባቸዋል የሚሉትን በቀጥታ ከህዝብ የሚደርሱ አስተያየቶችና ሀሳቦችን በመውሰድ ለግብዓትነት ለመጠቀም የሚያግዙ እንደሆነ ነው የተጠቆመው። እንግዲህ በዋናነት ከቀረቡት ውስጥ መካከል የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ባለፉት ዓመታት በትምህርት ዘርፍ የተሰሩ ስራዎች ምንድናቸው በሚለው ላይ ያጋሩት ሀሳብ ይገኝበታል። የትምህርት ጥራት ለማስጠበቅ የተሰሩ ስራዎች ከሀገራዊ ለውጡ አስቀድሞ የነበረው መልክ ይታወቃል። በብዛት በቁጥር ላይ ማተኮር በብዛት ላይ እንጂ ጥራት ላይ ብዙ የተጨነቀ አልነበረም የትምህርት ስርዓቱ። ስለዚህ ይህንን መቀየር የሚያስችሉ ስራዎች ሲሰሩ ቆይተዋል ብለዋል። በተለይም ይህንን ለመቀየር ከሚያስችሉ ስራዎች መካከል አንደኛው መሰረታዊ የሚባለውን የስርዓተ ትምህርትና በትምህርት ዘርፍ ላይ ያለውን የእይታ ለውጥ ማምጣት ያስፈልጋል የሚል ሀሳባቸውን አንስተዋል። በዚህም በተሰሩ ስራዎች የመሰረታዊ የሚባሉ የህግ ማሻሻያ ስራዎች ስለመሰራታቸው አንስተዋል። ከነዚህም ባለፈ እንግዲህ ስለ ፍትሃዊነትም አንዱ የሚነሳው ጉዳይ የፍትሃዊነት ጉዳይ ነው። ትምህርት በራሱ ፍትሃዊነትን የተላበሰ እንዲሆን ለማድረግ የተለያዩ ጥረቶች ስለመደረጋቸው አንስተዋል። ከነዚህም መካከል እንግዲህ አንደኛው እንግዲህ የምናስበውን የትምህርት ጥራት ለማምጣት ከሚያስፈልጉ ጉዳዮች መካከል ጥራት ያላቸው የመሰረተ ልማት ግንባታዎች ያስፈልጋሉ። የነበሩት የትምህርት ቤቶች ከቅድመ መደበኛ አንስቶ እስከ ከፍተኛ ትምህርት ድረስ መሰረተ ልማቶቹ ለአንድ ጥራት ያለው ትምህርት መስጫነት ወይም ለአገልግሎት መስጫነት ብቁ ያልነበሩ ናቸው። ስለዚህ እነዚህን በአንድ በኩል የማሻሻል በሌላ በኩል ደግሞ አዳዲስ መሰረተ ልማቶችን የመገንባት እነዚህ የሚገነቡት የመሰረተ ልማቶች ደግሞ የትምህርት ጥራትን ለማስጠበቅ የሚያስችሉ ሆነው እንዲገነቡ በማድረግ ውስጥ ትልቅ ስራዎች ስለመሰራታቸውና የተገኙ ስኬቶች ስለመኖራቸው አንስተዋል። በሌላ በኩል ደግሞ ይህንን ሁሉ ነገር ከተደረገ በኋላ ዋናውና መሰረታዊ ጉዳይ ይህንን ትምህርት የሚሰጡ መምህራን የሚያስተምሩትን ትምህርት በአግባቡ የሚረዱ የሚገነዘቡ መሆኑ ይገባቸዋል። በዚህ ረገድም በተለይ በመምህራን ስልጠና ላይ በጣም በልዩ ትኩረት ሲሰራ ስለመቆየቱ አንስተዋል። ከዚህ ባለፈ እንግዲህ አሁን እያየን ያለነው የትምህርት ጥራት መጓደል እያልን የምናነሳቸው ጉዳዮች መነሻቸው ወደ ኋላ የሚመለስ ነው። ስለዚህ ከቅድመ መደበኛ ጀምሮ በትኩረት በጥራትና በከፍተኛ ትኩረት መስራት ያስፈልጋል። ከዛ ውጪ የኢትዮጵያ ውስጥ ያለው የትምህርት ስርዓት አካዳሚክ የሆነ ጉዳይ ብቻ መሆን የለበትም። ልጆቻችን ኢትዮጵያውያን ተማሪዎች ሰው እየሆኑ ሙያ እየተማሩ ክህሎት እየተላበሱ ማደግ አለባቸው። ለዚህ የሚያስችላቸውንም የተለያዩ ጥረቶች ሲደረጉ ስለመቆየታቸው እንግዲህ አንስተዋል ማለት ነው። በተሰሩ ስራዎች እንግዲህ የስራና የተግባር ትምህርቶች በስፋት ቦታ እንዲያገኙ ማድረጉን አንስተዋል። ከዚህ በተጨማሪ ደግሞ አንዱ በትምህርታችን ውስጥ ይጎል የነበረው ጉዳይ የግብረ ገብነት ጉዳይ ነው። የግብረ ገብና ስነ ምግባርን ጉዳይ እንደ አንድ ትኩረት የአዲሱ የትምህርት ስርዓት ሰጥቶ መስራቱ ባለፉት 8 ዓመታት በትምህርት ዘርፍ ከተገኙ ስኬቶች መካከል ተጠቃሽ ናቸው የሚል እንግዲህ አንስተዋል። 38222 ያክል ተጨማሪ ክፍሎች ግንባታ እንዲካሄድ ተደርጓል። በእነዚህ ሁሉ በተለይ በአዳዲስ የትምህርት ክፍሎችን ጨምሮ አዳዲስ የመሰረተ ልማት ግንባታዎች ውስጥ አንዱ እንደ ኢትዮጵያ የተገኘው ጉዳይ ቢኖር የሚገነቡ ግንባታዎችም የሚሰሩ ስራዎችም ማህበረሰብ ተኮር እንዲሆኑ በማድረግ ውስጥ በተለይ ባለፉት ጊዜያት በእነዚህ ትምህርት ቤቶች በቀደሙ ትምህርት ቤቶች ተመርቶ ያለፉ በጎ ፈቃደኞችን በማስተባበር በዚህ ዘርፍ የተገኘው ስኬት ፕሮፌሰር ብርሃኑ ነጋ ሲያነሱት እንደነበረው በጣም አስገርሞኛል ብለዋል። ይሄ መተባበርና ህብረት የትምህርት ስርዓቱን ለመለወጥ በሚደረገው ጥረት ውስጥ ሌላኛው የተገኘ ትልቅ አስተዋጽኦ ነው ብለዋል። እንግዲህ ሌላኛው የማህበራዊ ምርታ ለሀገር ግንባታ በሚል መድረክ ውስጥ ከቀረቡ ጉዳዮች መካከል የጤናውን መስክ ማንሳት ይቻላል። የጤናው መስክ አስቀድሞ በመከላከል ላይ ብቻ የተመሰረተ ነው። ነገር ግን ከመከላከል ባለፈ በአዲሱ የጤና ፖሊሲና ስርዓት መሰረት መከላከልና ማከም ወይም ደግሞ ህይወትን መለወጥ የሚችሉ ስራዎች እንዲሰሩበት ለማስቻል
የጤና ፖሊሲ ክለሳን ጨምሮ የተለያዩ ስራዎች የተሰሩበት ስለመሆኑ አንስተዋል። እንግዲህ ከሀገራዊ ለውጡ አስቀድሞ በመሰረተ ልማት በጤና መሰረተ ልማት ውስጥ ወደ 19000 የነበሩ የጤና ተቋማትን አሁን ወደ 21000 ማሻገር እንደተቻለ አንስተዋል። የግል ወደ 7000 የሚጠጉ የጤና ተቋማት ነበሩ። የነዚህንም ቁጥር ወደ 31000 ከፍ ማድረግ የተቻለበትን አጋጣሚ የጤና ሚኒስትሯ ዶክተር መቅደስ ዳባ አንስተዋል። 13000 የሚሆኑና ከዛ በላይ ተቋማት ደግሞ በመሰረተ ልማት ፕሮጀክቶች ውስጥ እንዲገነቡ ተደርጓል። በዋናነት የጤና ስርዓቱ ብቁና ለሀገር ጠቃሚ የሚሆን ዜጋን ማፍራት አንደኛው ዓላማ ስለሆነ በዚህ ረገድ የተሰሩ ስራዎችም ውጤት የመጣባቸው ናቸው። በዚህ ባለፉት ዓመታት እንደተመለከተው በጣም አስፈሪና አስደንጋጭ የሚባሉ አይነት ወረርሽኞች የተከሰቱበትን ጊዜ እናስታውሳለን። የኮቪድ-19ን ማንሳት እንችላለን። የኤምፖክስ እና የማርበርግን ወረርሽኞችን መመልከት እንችላለን። በእነዚህ የወረርሽኞቹ ወቅት ፓኒክ ከማድረግ ወይ ደግሞ ከመደናቀጥ ባለፈ እነዚህን ወረርሽኞች በአጭር ጊዜ መቆጣጠርና መከላከልም ጭምር እነዚህንም ማስወገድ የሚቻልባቸው ስራዎች መሰራታቸው ውጤት የተመዘገበበት ጉዳይ ነው ብለዋል። በዚህ ዘርፍ እንግዲህ አንዱ የሚነሳው ጉዳይ በግልና በመንግስት የጤና ተቋማት መካከል ያለው ትብብርና ህብረት በጣም ወሳኝነት አለው። በኢትዮጵያ እንደምናውቀው ለከፍተኛ ሕክምና እየተባለ ዜጎች በውጭ ሀገራት ይሄዳሉ። ይህንን ለማስቀረት የሚያስችሉ ስራዎችን ለመስራት በግል የጤና ተቋማት ውስጥ የሚሰራው ስራ ወሳኝነት ያለው ነው። ከዚህ በተጨማሪ ደግሞ ዜጎች ጥራት ያለው የጤና አገልግሎት እንዲያገኙ በጤና ተቋማት ውስጥ ያለው የመሰረተ ልማት እና የግብአት የመድኃኒት አቅርቦቱም ጉዳይ ላይ መንግስት በትኩረት ሰጥቶ እየሰራ ይገኛል የሚል ሀሳብም ተነስቶበታል። እንግዲህ ሌላኛው ጉዳይ የአካታችነት ጉዳይን በስፋት የተነሳበት አንዱ የጤና ዘርፍ ነው። ልክ እንደ ጤና ዘርፍ ሁሉ በሌሎችም መስኮች ላይ አካታችነት በተለይ አካል ጉዳተኞችን በማካተት ረገድ በጤና አገልግሎት ውስጥም ቢሆን አካል ጉዳተኞች ተገቢውን አገልግሎት እንዲያገኙ ለማስቻል መሰራት አለበት የሚል ጥያቄ ከመድረኩ ተነስቷል። ይህንን የጤና ሚኒስቴር አሁን እየሰራ ያለውን ስራ እየቀጠለ እንደሚገኝና ነገር ግን ይህን እዚህ ዘርፍ ላይ በትክክል መስራት የሚገባን ክፍተቶች ያሉበትን ለይተን እንሰራለን የሚል ሀሳብም የተነሳበት ነው። እንግዲህ በስራና ክህሎትን ብንመለከተው ተመሳሳይ ስራዎች የተሰሩበት በተለይ በክህሎት ተኮር የሆነ ዜጎች ያላቸውን ክህሎት አውጥተው እንዲጠቀሙ ለኢትዮጵያ እንዲጠቅሙ ማድረግ ረገድ ትልቅ ስራ የተሰራበት አጋጣሚ ነው። ይህ የሚኒስቴር መስሪያ ቤት እንግዲህ የሀገራዊ ለውጡን ተከትሎ ከተፈጠሩ ሚኒስቴር መስሪያ ቤቶች መካከል አንዱ ነው። አዲስ ነው ለመስኩ። ነገር ግን በዚህ ዘርፍ ኢትዮጵያውያን ያላቸውን ክህሎት በክህሎት የተደገፈ ስራን ለመስራት በሚደረገው ጥረት ውስጥ የራሱን አበርክቶ እያዋለ እንደሚገኝ እንግዲህ የተነሳበት ነው። በተለይም ደግሞ ወደ 19 ሚሊዮን የሚሆኑ አዳዲስ የስራ እድሎች ባለፉት ዓመታት መፈጠር መቻላቸው ተነስቷል። ከነዚህ መካከል 1.5 ሚሊዮን የሚሆነው የውጭ ሀገራት የስራ ስምሪት ነው። ከዚህ በፊት እንደምናስታውሰው የውጭ ሀገራት የስራ ስምሪት ዜጎች ደህንነታቸውን በጠበቀ መልኩ ባለመሆኑ የሚካሄደው ተገቢውን ክፍያ ካለማግኘታቸው በላይ በህይወታቸው ላይ አደጋ የሚደቀንበትን አጋጣሚ ተደጋግሞ ተመልክቷል። አሁንም ይህንን ችግር ለመቅረፍ ጥረቶች እየተደረጉ ነው የሚገኙት። ነገር ግን በዚህ ረገድ 1.5 ሚሊዮን የሚሆኑ ስራዎች መሄጃቸው መዳረሻቸው ታውቆ መብታቸው ተከብሮላቸው የሚሰሩ ዜጎችን ከመፍጠር አንጻር ትልቅ አስተዋጽኦ አበርክቷል። በሌላ በኩል እንግዲህ አሁን በጣም ዘመናዊነት እየተላበሰ ከመሄዱ ጋር ተያይዞ የሪሞት ጆብስ በጣም ወይ ደግሞ ካሉበት ሆነው ዜጎች ስራ የሚሰሩባቸው አጋጣሚዎች እየሰፉ መጥተዋል። ከዚህም አንጻር እየተሰሩ ያሉ ስራዎች እንዳሉ ተነስቷል። በስፖርት፣ በኪነ ጥበብ፣ በባህል ዘርፍ ብዙ ስራዎች ስለመሰራታቸው ሚኒስትሯ እንግዲህ ክብርት ወይዘሮ ሸዊት ሻንካ አንስተዋል። በሌላ በኩል ደግሞ በሴቶችና ማህበራዊ ዘርፍም እንዲሁ እየተሰሩ ባሉ ስራዎች ላይ ሀሳብ ተነስቷል። እንግዲህ የጠቅላይ ሚኒስትር ዶክተር አብይ አህመድ በመጨረሻም ሀሳባቸውን እርሳቸውም እንዳንድ ተካፋይ አንስተዋል። በተለይ የተነሱ ያሉ ጉዳዮች በትኩረት ኢትዮጵያ እየሰራችባቸው የምትገኝ ናቸው ብለዋል። በተለይ በኪነ ጥበብ ዘርፍ ባለፉት ዓመታት እየተሰሩ ያሉት የመሰረተ ልማት ግንባታዎችን ጨምሮ ለኪነ ጥበብ ባለሙያዎች ምቹ ሁኔታዎችን ከመፍጠር አንጻር እንደ ሶፍት ፓወር ወይም ደግሞ የኪነ ጥበቡን የሀገርን ገጽታ ከመገንባት አንጻር እየተሰሩ ያሉ ስራዎች በጣም አበረታች መሆናቸውን አንስተዋል። በሌላ በኩል በትምህርት፣ በጤና፣ በማህበራዊ ጉዳዮች ላይ ያሉ የሚነሱ ጥያቄዎችን ለመመለስ መንግስት በጣም በፈቃደኝነት እየሰራ እንደሚገኝና እዚህ መድረክ ላይ የተገኙ ግብዓቶችንም በሚገባው ተጠቅመው ለውጤት ለማብቃት እርሳቸው የሚመሩት መንግስት በትኩረት እንደሚሰራም ያነሱበት መድረክ ነው። ቀደም ሲል እንዳልኩት እንዲህ ያሉት መድረኮች በዋናነት መንግስት ተገቢ የሆኑ የፖሊሲ ግብዓቶችን ሊሰበስብባቸው የሚችሉ በመሆናቸው በጣም ወሳኝ ስለመሆናቸው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሱበት መድረክ ነው።